አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን። አዶናይ የአስመሳይነት መገለጫና የፍትህ ሚዛን መጓደል ስላሳየን በጣም እናመሰግናለን። በኢትዮጵያ የማህበራዊ ሚዲያ ገጽታ ላይ ትልቅ ተጽዕኖ ፈጣሪ የሆነው አዶናይ በተለይ በቲክቶክ የሚያሳየው አካሄድ እጅግ የሚያሳዝንና የሁለትዮሽ መመዘኛ የተጠናወተው በግልጽ እኛ ሙስሊሞች ሰሞኑን ያየንበት ሁኔታ ተፈጥሯል። አንድ ተጽዕኖ ፈጣሪ ሰው ማህበራዊ ኃላፊነት ሲኖርበት እሱ ግን የራሱ ማንነትና አቋም የገደበው አድሏዊ ሰው ሆኖም አግኝተነዋል። የዝምታው ምክንያት ምንድን ነበር? ምናልባት ይህ ቪዲዮ ከደረሰህ ብትመልስልኝ። በአክሱም ውስጥ የሚገኙ ሙስሊም እህት ወንድሞቻችን በአደባባይ እንዳይሰግዱ፣ ሴቶች ተሸፍነው እንዳይማሩ፣ እንዳይንቀሳቀሱ ሲከለከሉ፣ አልፎ ተርፎም የሞተ ሰው በክብር የመቀበር መብቱ ሲገፈፍ ይህ ተጽዕኖ ፈጣሪ የት ነበር? ለዘመናት የሰብአዊ መብት ጥያቄ ሲያነሱ የነበሩ ሙስሊሞችን እንደ ሰው እንኳ ቆጥረህ አንድ ቪዲዮ ያልሰራህላቸው ለምንድን ነው? ዛሬ በሌላ አካባቢ ለሚፈጠር በደል ስትናገር ማየቴ የሰው ልጆችን መብት መርጠህ እንደምትመለከት በግልጽ አሳይቶኛል። የሆኑ ሰዎች የመኖር መብታቸው እንዲከበርላቸው እንደምትፈልግ፣ ሙስሊም ከሆኑ ግን ቢገደሉም ቢሞቱም ችግር የለውም የሚል የቀነጨረ ሐሳብ እንደምትከተል ነው የገባኝ። በኦሮሚያ ክልል አርሲ ላሉ ወገኖቻችን የሚደርስባቸውን በደል ድምፅ መሆንህ በራሱ ትክክል ነው። ለተበደሉ የሰው ልጆች ሁሉ ድምፅ ልንሆንላቸውም ይገባል። አዶናይ ያደረከው ተቃውሞና የመኖር መብታቸው ይከበርላቸው ጥያቄ ከትክክልም በላይ ትክክል ነው። ነገር ግን አዶናይ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ ኦሮሚያ ላሉ ሰዎች ለፍትህ ቆማለሁ ሲል የእውነት ለሰው ሰብአዊና ዲሞክራሲያዊ የመኖር መብት አስቦ ሳይሆን እንደ አዶናይ አይነት ሰዎች የማስመሰል ተራ የወረደ የሚያስነቃ ርካሽ ተግባር እንደሚያራምዱ ቁልጭ አድርጎ ያሳያል። በራሱ ግቢ ውስጥ አብሮት ላደገው አብሮት ለኖረው ሙስሊም ወገኑ የሚደርሰው በደል ለምን አይሰማውም? ይህ ፍጹም የሃይማኖት ዘረኛ መሆንንና የሃይማኖታዊ ጭፍን ጥላቻ መገለጫ እንዳለብህ ግልጽ አድርጎ ያሳያል። አዶናይ ሆይ አድማጭና ተከታይ ስላጀበ ብቻ እውነትን መሸፋፈን አትችልም። የሰብአዊ መብት ጥያቄ የኔ እና የአንተ የሚባል አይደለም። ሙስሊም በአክሱም ሲበደል ዝም ብለህ ሌላ ቦታ ሲሆን መጮህህ ፍትህ ፈላጊ ሳይሆን የጥላቻ ነጋዴ እንዲሆንክ ነው የሚያሳየው። ተከታዮችህ ማወቅ ያለባቸውም አንድ ነገር አለ። አንተ ለፍትህ ሳይሆን ለተወሰነ ቡድንና ጥቅም ብቻ የምትሰራ፣ ለሰብአዊ ሳይሆን ለዘረኝነት የምትሰግድ አስመሳይ መሆንህን ነው። እኛ ሙስሊሞች መብታችንን እንጠይቃለን። ይህንን ልልህ የቻልኩት አከብርህና በጣም እከተልህ ስለነበር በጣም ተናድጄ ስሜታዊ ሆኜ እንጂ አንተ ለሙስሊሞች ስለ ጮህህ አንዳች ነገር ይመጣል ከሚል ቀቢጠ ተስፋ አስተሳሰብ አይደለም። ለዓመታት የሰጠውህን ክብር በሰጠኸኝ ባሳየኸኝ ክብር ምክንያትም ትቼዋለሁ። ለአስመሳይ ግለሰቦች የምለው አንድ ነገር አለኝ። ፍትህ ለሁሉም ሰው እንጂ ለተወሰኑ ቡድኖች ብቻ አትሆንም። ከእንግዲህ አስመሳይ ትርክታችሁ በሰው ልጆች ዘንድ ቦታ የለውም፣ በተለይም በሙስሊሞች ዘንድ። ሙስሊሞች ወይ የራሳችሁን ተጽዕኖ ፈጣሪ ሰው ገንቡ። ሙስሊሞች ሙስሊም ነኝ የሚልን ሁሉ ፎሎ አድርጉ፣ ፎሎ ባክ መልሱ። ድንገት ጭንቅ ጊዜ ካገኛችሁና ጊዜ ከጣላችሁ ድምፅ እንኳ ቢሆን ይሆኗችኋል። ሙስሊሞች ወይ ዘረኛ አትሁኑ። ክርስቲያንም ይሁን አይሁድ፣ ጴንጤም ይሁን ካቶሊክ፣ ኦርቶዶክስም ይሁን ፍቅሪዝም ሁሉም በሃይማኖታችሁ ዶጋና ቀኖና እስካልመጡ ድረስ ለአንድ ሙስሊም የምትሰጡትን ክብር፣ እዝነት ለነሱም ስጡ። የነርሱን የክፋትና የዘረኝነት ተግባር እንዳትከተሉ። የምትከተሉ ከሆነ ደግሞ እናንተ ከነሱ ያነሳችሁና የባሰባችሁ እንጂ የተሻላችሁ እንዳልሆናችሁ ሞቁ።